ድርጅታችን የማሮሽ ኢንጂነሪንግ በሪል ስቴት ስራ ላይ ቀጥታ በሪል ስቴት ስራ ላይ 11 ዓመት እየሰራን ያለው። አሁን ከረንትሊ አክቲቭ የሆኑ ሳይቶች 8 ሳይቶች አሉ። ከዚህ በፊት 5 ሳይቶች ለደንበኞቻችን ሰርተን አስረክበናል። ለሳምፕል ያህል ወደ ፒያሳ አካባቢ ሰባራ ባቡር የሚባለው ወይም ደግሞ መኪና ዲኮር መሸጫ አካባቢ 3 ቤዝመንት ፕላስ 1 ግራውንድ እና ወደ 16 ፎቅ ለሱቅ ለቢሮ እና ለመኖሪያ ቤት የሚሆኑ ወደ 200 ዩኒቶች አፓርትመንት ያሉት አፓርትመንት ጀምረናል። እሱ ኦልሞስት ሁለተኛ ፎቅ ላይ ይገኛል። ፒያሳ ካቴድራል ትምህርት ቤት አካባቢ ወይም ደግሞ በተለምዶ በኒ መስጊድ የሚባለው አካባቢ ጋር ሸዋ ሱፐርማርኬት ፊት ለፊት ወደ ታች 3 ቤዝመንት ፕላስ እና 18 ፎቅ 3000 ካሬ ላይ ያረፈ ኦልሞስት 315 አፓርትመንቶች ባለ 3 መኝታ ቤት ያሉት እዛ ጋር ጀምረን እሱም ግራውንድ ፍሎር ላይ ደርሰናል። ባጭሩ የማሮሽ ኢንጂነሪንግ ይህም አለው። ለመንግስት ኢቫሉዌሽን ፌደራል ቤቶች ሙሉ ኢቫሉዌሽን እና ሪኖቬሽን የሰራንላቸው እኛ ነን። ፒቢ የሚባለው አፎርዴብል ሃውሲንግ ጥናት የሚያጠና ነው። እንደ ሀገር የማሮሽ ሪል ስቴት ነው ማለት ነው። ድርጅታችን ቴምር ፕሮፐርቲስ ይባላል። ከ2008 ዓ.ም ጀምሮ ቤትን ገንብቶ በመሸጥ ላይ የተሰማራ ሲሆን ለዚህም ምስክር ከ500 በላይ የሚሆኑ አባወራዎችን የቤት ባለቤት አድርገናል። ድርጅታችን ቴምር በፈጠራ በዘላቂ ልማትና በግልጽ ግብይቶች ያምናል። ለዚህም የከተማችንን ውበት የሚቀይሩ ፕሮጀክቶችን በመገንባት ላይ እንገኛለን። ግንባታቸው 60% እና ከዛ በላይ የደረሱ ሳይቶቻችን በቱሉ ዲምቱ፣ በሳር ቤት፣ በጋርመንት፣ በሶማሌ ተራ እንዲሁም በአያት 49 ደራርቱ አደባባይ እና ሉሚየር ሱፐርማርኬት ጋር ጥቂቶቹ ናቸው። ግንባታቸው በፍጥነት በመገንባት ላይ ያሉት አፍሪካ ህብረት፣ ፒያሳ፣ ሊሴ ገብረ ማርያም ትምህርት ቤት ጀርባ ወደ 3 የሚጠጉ ሳይቶች አሉ። በንግድ ማዕከሎች ደረጃ ደግሞ እዛው ፒያሳ አድዋ 00 እንዲሁም ማህሙድ ሙዚቃ ቤት ጋር 4 ፕሮጀክቶች እንደ መነሻ የሚጠቀሱ ናቸው። ድርጅታችን ሀሮት ይባላል። ሀሮት ያው በተለያየ ስራ ዘርፎች ላይ ተሰማራ ነው። ይህ ማለት በማኑፋክቸሪንግ፣ በአስመጭነት፣ በሪል ስቴት፣ በሆቴል ዘርፎች ላይ ተሰማራ ነው። ከዚህም ደግሞ አንዱ ዋናው የሪል ስቴት ዘርፍም ስለሆነ ሪል ስቴታችን ደግሞ የሰራናቸው ያስረከብናቸው ለዲሊቨሪ የሆኑ አሉ፣ ሞሎች አሉ። ፕላስ ደግሞ በቅርብ ጊዜ የምናስረክባቸው የተለያዩ ሳይቶች አሉ። እነዚህም ሳይቶቻችን ደግሞ ቦሌ ቡልቡላ አለን። ከኤርፖርት ደግሞ በ5 ኪሎ ሜትር ላይ የሚገኝ 93 ማዞሪያ እዛ ቦሌ ቡልቡላ ላይ ይገኛል። መስቀል ፍላወር አለን። ቦሌ አያት ደግሞ ፈረስ ቤት አለን ዞን 5 ላይ። በቅርብ ደግሞ የምናወጣቸው አዳዲስ ፕሮጀክቶች ቦሌና ሳር ቤት ይኖሩናል። በቀጣይ በሪል ስቴት ዘርፍ ያቀድናቸው እቅዶች አዳዲስ ቴክኖሎጂዎች በመጠቀም ግንባታዎች ማፋጠን፣ ኦልሬዲ ደግሞ በፕሮግረስ ላይ ያሉ ዴሊቨር ማድረግ፣ አፎርደብል በሆኑ ፕራይሶች ደግሞ አዳዲስ ሳይቶች ማውጣት የቀጣይ ሪል ስቴት ላይ ያለን እቅዶች ናቸው። ድርጅታችን ሌጋሲ ቢልደርስ ሪል ስቴት አሁን ያለውን ቅርጽ ይዞ በኢትዮጵያውያን አቆጣጠር በ2013 ዓ.ም ተመስርቷል። ድርጅታችን ከዚህ ቀደም በሁለት የተለያዩ ሳይቶች 70 በላይ የሚሆኑ የመኖሪያ አፓርትመንቶች እና የንግድ ሱቆችን በመገንባት ደንበኞቻችን ማስረከብ ችለናል። አሁን ላይ በግንባታ ላይ የሚገኙ ወደ 6 የሚሆኑ ሳይቶች አሉ። በአያት 49፣ በጦር ኃይሎች፣ በ4 ኪሎ፣ በመገናኛ እንዲሁም በሳር ቤት በግንባታ ላይ ይገኛል። በቀጣይ ሌጋሲ ቢልደርስ ሪል ስቴት እያዘጋጃቸው ያሉ ፕሮጀክቶች አሉ። እነሱም በፕራይም ሎኬሽኖች ላይ ደረጃቸውን የጠበቁ አፓርትመንቶችን በተመጣጣኝ ዋጋ ለማቅረብ እና ለህብረተሰቡ ተደራሽ ለማድረግ እየሰራ ይገኛል። እንግዲህ ጊፍት ሪል ስቴት 5 እህት ድርጅቶችን ያቀፈ ነው። የጊፍት ኮንስትራክሽን፣ የጊፍት ብረታ ብረት፣ የጊፍት ኮንስትራክሽን ግንባታ ማምረቻ ፋብሪካ፣ የጊፍት ቱር እና ሆስፒታሊቲ እንደዚሁም በመቋቋም ላይ ያሉ የፕሮፐርቲ ማኔጅመንት እና የጊፍት ማዕድኖችን ያካተተ ነው። ዋናውና ትልቁ የጊፍት ሪል ስቴት አሁን በ4 ቦታዎች ላይ መንደሮችን በመገንባት ላይ ይገኛል። 3ቱ መንደሮች የካ አካባቢ ሲኤምሲ እና ፈረስ ቤት በሚባል ቦታ ላይ ደራርቱ ቱሉ አደባባይ አካባቢ ገንብቶ ለህብረተሰቡ አስረክቧል።
አሁን ትልቁና ግዙፉ ከመንግስት ጋር በጋራ እየሰራ ያለው የለገሃር የመኖሪያና የንግድ መንደር ነው። ግዙፍ ነው። ሌሎችም አትላስ አካባቢ ሰማይ ጠቀስ ህንፃዎችን እየሰራ ነው። እዚህም ቦሌ ሲኤምሲ አካባቢ ተክለ ሃይማኖትም 6 ኪሎም እንደዚህ በዲዛይን ላይ ያሉና ፊጋ አካባቢ የግንባታና ሌሎች ተግባራቶችን በማከናወን